ሰሞኑ እንግዲህ ሰፊ የሆነ ጭማሪ ያሳዩታል። በቅርብ ቤታችሁን ማስዋብ ላሰባችሁ ከወዲሁ ቤታችሁን ብታስተካከሉ በቅርብ ጊዜ ለምትጀምሩ ማለት ነው። እንግዲህ ሲቆይ ደግሞ ነገራቶችን አይታወቅም። የእቃዎች ዋጋ ከፍ ዝቅ ሊል ይችላል። በእርግጥ የሚቀንስ ነገር አይኖርም። ቢሆንም ግን ተስፋ እናደርጋለን። ውድ ተመልካቾች እንግዲህ የግንባታ እቃዎች ዋጋ በአሁኑ ሰዓት ምን ምን እቃዎች ጨምረዋል፣ እያንዳንዱ በዝርዝር የምናይ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ደህና ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ዛሬ ደግሞ በግንባታ እቃዎች ዙሪያ አዲስ መረጃ ይዤላችሁ ቀርብ ያለው። ይህ የምትመለከቱት ኳርቲዝ እንግዲህ በአሁኑ ሰዓት ስንት ብር እየተሸጠ ነው? ይህስ ኳርቲዝ ምን ይባላል? አሁንስ ካሉት የኳርቲዝ አይነቶች የትኛው የኳርቲዝ አይነት የተሻለ ነው የሚለውን ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ውድ ተመልካቾች ከኳርቲዝ ስንጀምር እንግዲህ እስከዛሬ ድረስ በኳርቲዝ ዙሪያ እንግዲህ ስንነጋገር ሪሃመር እና ኮኮብ የሚባል የኳርቲዝ አይነቶች ነበሩ። እንግዲህ ከሪሃመሩ ደግሞ ኮኮቡ የተሻለ ሆኖ ስንጠቀመው እኛም ስንሰራበት እናንተም ስታሰሩበት ኖራችኋል ማለት ነው። እንግዲህ ከዛ በተሻለ ደግሞ አዲስ ሌላ ኳርቲዝ አይነት መጥቷል። እሱም ሲግማ ይባላል። ይህ የምትመለከቱት ኳርቲዝ እንግዲህ ሲግማ ይባላል። 25 ኪሎ ነው። ሳፊ 25 ኪሎ ነው። እንግዲህ ቤታችሁን ማሰራት ኳርቲዝ ስታስቡ ከኮኮብ የተሻለ የሆነ ኳርቲዝ መጥቶላችኋል። ይህ የምትመለከቱት ማለት ነው። መጀመሪያ ላይ ሲመጣ ክዳኑ በሰማያዊ በምትመለከቱት መልኩ ነበር ሲመጣ። ሁለተኛ ዙር ላይ ደግሞ ተሻሽሎ እንግዲህ ምን ሆኗል? መግቢያ ላይ እንዳያችሁት ተሻሽሎ በዛ መንገድ መጥቷል ማለት ነው። እንግዲህ ኳርቲዙ እጅግ በጣም የተወደደ የሆነ ኳርቲዝ ሆኗል። እንዲሁም ደግሞ በካሬ ደረጃ የሚሸፍነው ነገር በጣም ተወዳጅ አድርጎታል። ሳፊ ደግሞ 25 ኪሎ መሆኑ ልዩ ያደርገዋል ማለት ነው። ስለዚህ እግር መንገድን የምንላችሁ ነው። ኳርቲዝ በአሁኑ ሰዓት ማሰራት ካሰባችሁ ደግሞ ከኮኮብ የተሻለ ሲግማን ብትጠቀሙ በጣም ሀሪፍ ነው ማለት ነው። ዋጋው ውስጥ ስንት ነው? እያንዳንዱ እናያለን። እንግዲህ ውድ ተመልካቾች በቤት ደረጃስ በቆርቆሮ መጠን ለአንድ ቤት ስንት ይበቃል የሚለውን እንግዲህ በተደጋጋሚ በተለይ 7 በ8 ለሚሰሩ ቤቶች እንዲሁም ደግሞ 8 በ8 ለሆኑም ብዙ ቪዲዮዎችን እያቀረበልኩላችሁ አይተናል። ከዛ የተሻለ ደግሞ ይሄ ብዙ በካሬ ደረጃ የሚሸፍነው በጣም አሪፍ ነው ማለት ነው። አሪፍ ይነዳል። ስለዚህ ሲግማን ተጠቀሙ ማለት እፈልጋለሁ ማለት ነው። በኮኮብ እንግዲህ 7 በ8 ለሆነ ቤት ለምሳሌ እስከ 33 32 ድረስ እንደ ቤቱ ቁመት ይለያያል እንግዲህ ሲወስድ ነበር። አሁን ይሄ ደግሞ እስከ 30 እና 31 ድረስ ለ7 በ8 ለሆነ ቤት ይሸፍናል ማለት ነው። ስለዚህ ውድ ተመልካቾች አሁናዊ ዋጋው የዚህ የሲግማ ኳርቲዝ 2300 ብር እየተሸጠ ይገኛል ማለት ነው። ስለዚህ ኳርቲዝ ከኮኮብ 100 ብር ጨምሮ 2300 ብር ሲግማ እየተሸጠ ይገኛል። ወደ ኮኮብ ስንመጣ ደግሞ ኮኮብ በአሁኑ ሰዓት 2200 ብር እየተሸጠ ይገኛል። ያው የጨመረው ነገር የለም፣ ባለበት ነው የኳርቲዝ የኮኮብ ማለት ነው። ሌላው ሪሃመር ነው። ሪሃመር እንግዲህ እንደ ሶስተኛ ደረጃ ሆኖ የሚቀመጥ 2100 ብር የሪሃመር ዋጋ 2100 ብር ነው። ነገር ግን እንደ ጥቆማ መስጠታችሁ እስከዛሬ ድረስ ኮኮብ በጣም አሪፍ ነበር። ከሱ ደግሞ የተሻለ ነገር እንግዲህ ሲግማን ተጠቀሙ። ዋጋውም 2300 ብር በአሁኑ ሰዓት እየተሸጠ ይገኛል ማለት ነው። እንግዲህ ለኳርቲዝ ከሚያስፈልጉን ማቴሪያሎች የመጀመሪያው ኳርቲዝ ነው። ሁለተኛ ምንድነው? ፕላስተር ነው የሚያስፈልገው። የአንድ ፕላስተር ዋጋ እንግዲህ 150 ብር ነው። በቀጣይ የምናየው እንግዲህ የጂፕሰምን በተመለከተ ይሆናል። እንግዲህ ጂፕሰም አሁን ላይ በጣም ጨምረዋል። እቃዎች እየጨመሩ ነው። ምን ጨምረዋል? እያንዳንዱ ደግሞ የጨመሩ እቃዎችን ለየት አድርጌ አሁን የምነግራችሁ ነው የሚሆነው። ጂፕሰም ሮማናት ጂፕሰም በአሁኑ ሰዓት 430 ብር እየተሸጠ ይገኛል፣ አንዱ ኪስ ማለት ነው። እንዲሁም ናይል ጂፕሰም ደግሞ 330 ብር እየተሸጠ ይገኛል። እንግዲህ ናይልም ጨምረዋል፣ ሮማናትም ጨምረዋል ማለት ነው። ስለዚህ ጂፕሰምም በጣም ሰፊ የሆነ ጭማሪ እያሳየ ነው ያለው ማለት ነው። ሌላው ፕላስቲክ ነው። ኮርኒስ እንግዲህ ማሰራት ላሰባችሁ ደግሞ ፕላስቲክ ኮርኒስ አሁንም ባለበት ነው። 550 ብር እየተሸጠ ይገኛል የፕላስቲክ ዋጋ በካሬ።
እንዲሁም ሞራሌ ነው እንግዲህ ፕላስቲክ ከተነሳ ሞራሌም አብረው ስለሆነ የሚሄደው የሞራሌ ዋጋ 1200 እና እንዲሁም ደግሞ ባለ 9ኙ 1800 ብር እየተሸጠ ይገኛል። 1200 የሚሸጠው ባለ 6 እስሩ ነው። 1800 የሚሸጠው ደግሞ ባለ 9 የሚባል አለ። ባለ 9 እስር ማለት ነው። ሌላው ሲሚንቶ ነው። ሲሚንቶም እንግዲህ በጣም ጨምሯል። 1400 ነበር በአንድ ጊዜ 1550 ብር ገብቷል። እንግዲህ ቤታችሁ ሊሾ ግርፍ ውሃ ልክ ለምታሳስሩ ናሽናል ሲሚንቶ በአሁኑ ሰዓት 1550 ብር እየተሸጠ ይገኛል ማለት ነው። ሌላው ቆርቆሮ ነው። እንግዲህ ዛሬ መረጥ መጣረጌ በተለይ በጣም ጭማሪ ያሳዩ እቃዎችን ነው እየነገርኳችሁ ያለው ማለት ነው። ወደ ቆርቆሮ ስንመጣ ደረጃ 1 ቆርቆሮ 900 ብር እየተሸጠ ይገኛል። ሁለተኛ ደረጃ 820 ብር እየተሸጠ ነው። እንዲሁም ሶስተኛ ደረጃ ወይም ለአጥር የምንጠቀመው 720 ብር እየተሸጠ ይገኛል። ይህ እንግዲህ የቆርቆሮ ዋጋ ነው ማለት ነው። ቆርቆሮም እንግዲህ ሰፊ የሆነ ጭማሪ አሳይቷል ውድ ተመልካቾች። ሌላው ኮንዲት ነው። ኮንዲት በፍሬ 50 ብር እስካቶላ 20 ብር። ከዚህ በመቀጠል የመብራት ገመድም በጣም ቀንሶ ነበር በቅርብ ማለት ነው። ከ2 ወር ከ3 ወር በፊት አሁን ደግሞ እጅግ በጣም ጭማሪ አሳይቷል ማለት ነው። 1.5 የመብራት ገመድ በአሁኑ ሰዓት 1900 ብር እየተሸጠ ይገኛል ማለት ነው። እንግዲህ በአንድ ጊዜ ከ1000 እስከ 1400 ገዝተናል። እንግዲህ ከ1400 አሁን 1900 ብር ከአንድ ጥቅል ላይ 500 ብር የሆነ ጭማሪ ነው ያሳየው። ሰፊ የሆነ ጭማሪ ነው እንግዲህ የመብራት ገመድ ያሳየው። ነገራቶች በአንድ ጊዜ ደግሞ ጡዘዋል። አሁን ላይ በቅርብ እንግዲህ ለምታሰሩ ከወዲሁ እነዚህን እቃዎች ገዝታችሁ ብታስቀምጡ የማይበላሹ እቃዎችን አሪፍ ነው ማለት ነው። ሌላው ምንድነው የ2.5 የመብራት ገመድ እሱም 2800 ብር የተሸጠ ይገኛል። እስከ 2400 ድረስ ዝቅ ብሎ ነበር። በአንድ ጊዜ ደግሞ አሁን 2800 ብር ገብቷል። ምናልባት እንግዲህ ስለዛሬ ከምሰጣችሁ መረጃ ጋር እንዳይጋጭባችሁ ነው። ተነጋግራችሁ ልታሰሩ ምናምን አስባችሁ አሁን ላይ ብድግ ብሎ ይሄን ያህል ተገዛ ብትባሉ እናንተም ግራ ይገባችሁ ይችላል። ነገር ግን እቃዎች በጣም ጨምረዋል ማለት ነው። ይህን ልታውቁ ይገባል። ከአንድ ጥቅል ላይ እንግዲህ የ500 ብር ጭማሪ ማለት እጅግ በጣም ብዙ ብር ነው ማለት ነው። ሌላው የዲሽ ገመድ ነው። የዲሽ ገመድም 450 ብር ነው። ይህ አልጨመረም ማለት ነው። ውድና የተከበራችሁ ተመልካቾች እንግዲህ ሰሞኑን ጭማሪ ካሳዩት እቃዎች አሁን የጠቀስኩላችሁን ይመስላል። ሁሌም እንግዲህ እቃዎች ሲቀንሱ ቀንሰዋል፣ ፍጠኑ፣ ተጠቀሙበት፣ ሲጨምሩም ደግሞ ጨምረዋል እያልኩኝ እንደተለመደው መረጃዎችን ወደ እናንተ አሁንም የማደርስላችሁ ነው የሚሆነው። ይህ መረጃ እንደምትወዱት አልጠራጠርም። ቪዲዮ ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ብትከታተሉ በዚህ ቻናል ላይ አሪፍ መረጃ የምታገኙ ይሆናል ማለት ነው። ስለዚህ በሌላ አስተማሪና ቁም ነገር አዘል ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።